ሁሉንም ሰው አስደስታለሁ ብለን ለምናስብ፣ ስናገኝ ስንሰጣቸው ለሚወዱን፣ ስናጣ ለሚጠሉን፣ ስናደርግላቸው የሚወዱን የሚመስሉን፣ ሲለለን ግን የማይወዱን፣ አልቅሰንላቸው ያለቀስንላቸው የማይመስላቸው፣ የኛ ህመም ለማይረዳቸው ሰዎች፣ ለነሱ ታመንላቸው ሳይገባቸው ለቀረ፣ ምንም ዋጋ ለማይገባቸው ሰዎች ራሳችንን ስናስጨንቅ ለኖርን ለራሳችን ይቅርታ። በመዳም ቤት ፊታችን በማዳት አይናችንን እንቅልፍ በማጣት ጠቁሮ 24 ሰዓት ተገትረን እየሰራን የማንንም ጓዳ እየሸፈንን የኛን ህይወት ለረሳን እኛን ራሳችን ለበደልን ይቅርታ ለራሴ፣ የእውነት ይቅርታ ለራሴ። ከኛ በላይ ማንም ይቅርታ የሚያስፈልገው አካል የለም። ይቅርታ መጠየቅ ካለብን እንኳን ሁላችንም መጀመሪያ ራሳችንን ይቅርታ እንጠይቀው። እስኪ ሁላችሁም የመዳም ቅመሞች ማለት ነው፣ ቅመሞች ማለት አልወድም ነበር አልኩ፣ ግን ሁላችሁም ራሳችሁን ይቅርታ በሉት፣ ይቅርታ በሏት እስኪ። ይቅርታ ራሴ በቃ ለማይሞላው ለማይሆነው ካልሆነ ሀሳብ አስገብቼሽ ባልሆነ ቦታ አውዬሻለሁና ጊዜሽን አቃጥዬብሻለሁና ይቅርታ ለራሴ ብላችሁ ይቅርታ ጠይቋት። የዛኔ ሰላም ታገኛላችሁ።